የመጨረሻው ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲልክ እሳቸው መካ ውስጥ ተወልደው ያደጉት የነብያችን መወለጃ ቦታ ነች መካ። እዛው ከቤቱ ፈቀቅ ብሎ የሚገኝ ሱቁል ለይል የሚባል መንደር ላይ ነው ነብዩ የተወለዱት ዐለይሂ ሰላቱ ወሰላም። መርዋ ጉበታ ጀርባ በኩል ናቸው የእሳቸው መወለጃ ቦታ። እዛው ሲያድጉ አላህ ነብያትን ይጠብቃቸዋል። ራሳቸውን ካወቁበት ሰዓት ጀምሮ ወደ ጣዖት አምልኮ ወይም ከአላህ ሌላ ነገር ማምለክ የመሳሰሉ ነገሮች አይገቡምና በንጽህና አደጉ ነብዩ ዐለይሂ ሰላቱ ወሰላም። እና የጣዖት አምልኮ ውግዝ ነገር እንደሆነ ልባቸውን አላህ ነገሮታል፣ በልባቸው አውቀዋል። ምንም እንኳን የነብይነት ራእይ ወህይ ባይወርድም ያንን ተጸይፈው ርቀው ወጣትነታቸውም አፊፍ ሆኖ ጥብቅ ሆኖ ክቡር ሰው ሆነው ነብያችን ሰለላሁ ዐለይሂ ወሰለም አንድም ግድፈት የሚባል ነገር ሳይታይባቸው አንዲት ሰማራ ውሸት እንኳን ሳይሰማባቸው ረሱል ዐለይሂ ሰላቱ ወሰላም በዚህ መልኩ ወጣትነታቸው ላይ በ25 ዓመታቸው አግብተው ኸዲጃ ጋር ተጋብተው ትዳር መስርተው እየኖሩ አላህ ልባቸው ላይ የማምለክን ያኒ ፈጣሪ ለመታዘዝን ፍቅር ልባቸው ላይ ጣለባቸውና ለብቻ መገለልን መርጠው ከመካ እዛው ከከተማ ትንሽ ወጣ ብሎ የሚገኝ ጀበል ኑር የሚባል ቦታ ጋሩ ሒራ ይባላል፣ የሒራ ዋሻ የሚባል ቦታ ጋር ወጥተው ለብቻቸው ሆነው እዛ ቦታ ላይ ፍጥረታትን በማየት የፈጣሪን ታላቅነት በማላቅ ፍጡርን ስታይ የፈጣሪን ማንነት ትረዳለህ ማለት ታውቃለህ። ጌታችን ኃያል እንደሆነ ራስህን በማየት እንኳን ታውቀዋለህ። እና እንዴት አድርጎ ምን አይነት ስሪት ነው ይሄ ሰውነት የሚለውን ነገርኛ ተሸክመነው ስለምንዞረው ብዙ አናስበውም እንጂ ወደ ራሳችን ተመልሰን እንዴት አይነት ሰውነት፣ ምን አይነት መገጣጠም ነው፣ ምን አይነት ቅንብር ነው፣ ምን አይነት መሰካካት ነው ውስጣችን ያለው ነገርና ያንንም ፍጥረታትን ሰማይ ምድሪቱን በማየት እያስተነተኑ የአላህን ታላቅነት አላህን እያላቁ ይኖሩ ነበር። የተወሰነ ጊዜ ይቆያሉ፣ ወደ ቤታቸው ይመለሳሉ። እንዲህ እያሉ በአንድ ሌሊት እዛው ቦታ ላይ በነበሩበት ሰዓት እድሜያቸው 40 ዓመት ነበር። የነብይነት ወህይ መጣላቸው። ነብይ ሆኖ ጅብሪል መጥተው እቅራ አሏቸው ዐለይሂ ሰላም። ማ አነ ቢቃሪ አሉ ነብዩ ሙሐመድ ዐለይሂ ሰላቱ ወሰላም። እኔ እኮ የተጻፈ ማነባ አይደለሁም አሉ። አሁንም ጅብሪል እቅራ አሏቸው፣ አንብብ አሏቸው። አሁንም ማ አነ ቢቃሪ አሉ፣ እኔ የተጻፈን አላነብም። አላህ ለነብይነት ሲያዘጋጃቸው፣ ለሙዕጂዛ ለተአምር ሲያዘጋጃቸው እንዳያነቡ እንዳይጽፉም አድርጓቸዋል። ሱብሃንአላህ ما كان يقرأ مكتوبا ولا يقرأ إلى النبي صلى الله عليه وسلم. ታማኝነታቸው አልአሚን ነበር ይባሉት። መካ ላይ ያሉ ሰዎች በጠቅላላ ታማኙ ነበር ይሏቸው። የሆነ ጊዜ ምን ተከሰተ?